ሰላም ሰላም አትላንታ ገባው ለኢትዮጵያን ሳከር ቱርናመንት ግን ስራ አለኝ። ስለዚህ ዛሬ የኔ ስራ አሳያችኋለሁ። ይሄ ጉርድ ቀሚስ እና ይሄ ቀሚስ ገዛው ከሬፎርሜሽን ሱቅ አላቸው ኢን አትላንታ። በጣም እወዳለሁ ግን ትንሽ ትልቅ ሆነብኝ። ስለዚህ ወደዚህ ቦታ መጣው እና ትሰፋልኛለች እና ሁለት አበሻ ካኒተራ አለኝ ይትቀደዱ። ስለዚህ እሱንም ትሰራልኛለች። ይሄ ሁሉ ነገር ለ$55 ትሰራልኛለች። ልብሱ ገዛው ቢካዝ አድቨርታይዝመንት እሰራለሁ ሌላ ቢዝነስ እና ብራንድ ማሳየት የለብኝም። ስለዚህ እንደዛ አይነት ልብስ መግዛት ያስፈልገኛል ነበረ። ላፕቶፕ ላይ ገባው ለኢሜይል እና ለቪዲዮ ኢንተርቪው እና ከዛ በኋላ ዲዛይን አይነት ነገር ይሰራውን ነበረ። ሁለት ዲዛይን ሰራው። ስለዚህ እናንተ ምትወዱት ነገሩኝ። ግን ይሄ ሁሉ በእጄ ነው የሰራውት ሳልኩት እና ከዛ በኋላ አይፓዴ ላይ ዲጂታል ድራይንግ የሚባል ነገር ሰራው። እኔ ፋሽን ዲዛይነር መሆን እፈልጋለሁ። ስለዚህ በዚህ አይነት ነገር መጀመር ለምን አልሞክርም? ስለዚህ እናንተ ምን ዲዛይን ትፈልጋላችሁ? አንደኛ፣ ሁለተኛ፣ ሶስተኛ ወይስ አጭር ናት ግን ጤና አላት? አንበሳ ሞከርኩት ግን ልምምድ ማድረግ ያስፈልገኛል። ቻው